ለ24 ሰዓት ህግ ባይኖር ኖሮ የሚል ቪዲዮዎች ሰሞኑን በጣም እየተመላለሱ አየውና እኔም እስኪ ላስብና የራሴ የበኩሌን አስተያየት ልናገር ብዬ ነውና ለ24 ሰዓት ህግ ባይኖር ምን እንደማደርግ ታውቃላችሁ? ሌብነት ወይም ዝርፊያን ማንም ሰው ይጠላል። እኔም አልወድም አልደግፍም። ግን ለመልካም ነገር ለበጎ ነገር አደርገው ነበር፣ ዘርፋለሁ። ምክንያቱም የልጆቼ እናት በህመም በጣም እየተሰቃየች ነው። እኔ በዚህ በታክሲ ስራ ሰርቼ የልጆቼን እናት ማሳከም አልቻልኩም። ለአመታት የቆየ ትልቅ ህመም አለባት። ያንን ደግሞ እኔ በታክሲ ስራ ከበር ማድረግ አልቻልኩምና የልጆቼ እናት እየተሰቃየችብኝ ነውና እንደዚህ ህግ ባይኖር ኖሮ ዘርፍ ወይም በቃ አለ አይደለ ሰርቅ ነበረ። ሰርቄ የልጆቼን እናት ማሳከም ችል ነበረ። እና እናት ለልጆቿ ትኖር። የኔ መኖር ምንም ማለት አይደለም እና ወጥቼ እንኳን ይሄን ታክሲ ስራ ሰርቼ ምንም በቃ ምንም ስለማዳልርግበት እየጨነቀኝ በደመ ነፍስ ነው ህዝቤን እያገለገልኩ እየዋልኩ ያለሁት። አደጋ ራሱ የማይፈጠረው በፈጣሪ ቸርነት ነው። እውነቴን ነው የምላችሁ። በፈጣሪ ኃይል ነው በሰላሙ የምገባውና ቀን በቀን ይጨንቀኛል። የልጆቼን እናት እንዴት አድርጌ ነው ማሳከም የምችለው የሚለው ነገር ውስጤ በጣም ይመላለሳል። እና የልጆቼ እናት እየተሰቃየችብኝ ነው። እና ይሄ 24 ሰዓት ባይኖር ኖሮ ለመልካም ነገር እጠቀምበት ነበረ።